በጥንት የብሉይ ኪዳን ትንቢቶች መሰረት እግዚአብሔር ልጁን ኢየሱስን የሰው ልጆችን እንዲቤዥ ፍቅሩንም እንዲያስታውቃቸው ላከው። ይህን የምወደው ልጄ ነው፣ እርሱ ደስ የሚለኝ። በትምህርቱና በፊቱ ሂደት በተፈጸሙት ተአምራቶች የሚናገረው ወሬ በመላው እስራኤል በመሰራጨቱ ምክንያት ብዙ ሰዎች ተከተሉት። ኢየሱስ በእርሱ ዘንድ ያለው ተወዳጅነት እየጨመረ በመምጣቱ ፈሪሳውያን በመባል የሚታወቁት የሃይማኖት መሪዎች ይቃወሙት ጀመር። የናዝሬቱ ኢየሱስ በሀገራችን ላይ ከጉዳት በቀር ሌላ ምንም በጎ ነገር አያመጣም፣ ከመንገድ መወገድ አለበት። ኢየሱስ ከፊት ለፊቱ ብዙ ሥራዎች እንደሚኖሩ ስላወቀ በተልእኮ ውስጥ እርሱን የሚረዱትን 12 ሰዎችን መርጦ አዘጋጅ። እነሆ ወደ ኢየሩሳሌም እንወጣለን፣ የሞት ፍርድን ይፈርዱብኛል፣ ይገድሉኝማል። አይሆንም ጌታ ሆይ አይሆንም። ፈሪሳውያን በአሸናፊነት ስሜት ውስጥ ሆነው ገና እየተደሰቱ ሳሉ ከ3 ቀናት በኋላ ኢየሱስ በድል አድራጊነት ከሞት ተነሳ። ጌታ ኢየሱስን አየሁት፣ በሕይወት አለ። ጌታ ኢየሱስን አየሁት። ምን? በ90 ዓመቱ በእምነቱ ምክንያት ለእስራትና ለግዞት የተዳረገው ከ12ቱ የመጀመሪያዎቹ ሐዋርያት አንዱ የሆነው ዮሐንስ ገና በሕይወት አለ። ከ12ቱ እኔ ብቻ ቀረው። ኢየሱስ ክርስቶስ ላደረገውና ለተናገረው ሁሉ ምስክር። ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ለ40 ቀናት ያህል ለደቀ መዛሙርቱ ይገለጥላቸው ነበር፣ ስለ እግዚአብሔር መንግሥትም ያስተምራቸው ነበር። ወደ ሰማይ ከማረጉ ጥቂት ቀደም ብሎ እንዲህ ብሎ አላቸው፣ ከኢየሩሳሌም አትውጡ፣ ነገር ግን በዚያ የመንፈስ ቅዱስን የተስፋ ቃል ጠብቁ። ኃይልን ከተቀበላችሁ በኋላ በኢየሩሳሌም፣ በይሁዳም ሁሉ በሰማርያ እስከ ምድር ዳር ድረስም ምስክሮቼ ትሆናላችሁ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ። ይህ የተላኩት የሐዋርያቱ ታሪክ ነው። ከመንገድ ዞር በል፣ ተንቀሳቀስ፣ ሂድ እንጂ። ከመንገድ ዞር በሉ ብያለሁ፣ ሂድ፣ ተንቀሳቀስ፣ ና እንጂ፣ ሂድ፣ ጉዞውን ቀጥል። አይሆንም፣ አይ ለሌሎቹ መንገድ አለብኝ። እባካችሁ አንዴ አሳልፉኝ፣ እባካችሁ አሳልፉኝ። በከተማው ሁላ ሰዎች እየታሰሩ ነው። ሌላችኋለሁ፣ የጊዜ ጉዳይ ነው እንጂ ታያላችሁ፣ ባለስልጣናቱ እዚሁ ይመጣሉ። ሰማለህ? እዚህ ልትገባ አትችልም። ጴጥሮስ ለማስቆም ሞክሬያለሁ። ምንድነው ነገሩ? ያዕቆብ ምን ሆነ? በቁጥጥር ስር ውሏል። ምን? ያዕቆብ ነው? ታስሯል? ምን ነበር ያልኳችሁ? ምን ነበር ያልኳችሁ? ሄሮድስና አግሪጳ ምንም ነገር አያስቆማቸው። ተንቀሳቀስ፣ ሂድ። አንተ በሰላም መቀመጥ አትችልምን? እኔ የማይቻል ነገር ጠየቅኩኝና አንስታችሁ በእግሩ አቆሙት። ጠፋሁት፣ ምንም ነገር የለም። በደንብ አጥፍተሃል። እንዲያውም የአናጺ መሬት ከሞተ በኋላ በጣም ትምህርትህን እየቀጠልከው ነው። ይህንን ውሸትህን አላቆምከው። እንዴት? ስለዚህ ስለ ኢየሱስ መሲሁ ነው እያልክ እያስተማርክ እና ደግሞ ይህን ውሸትህን ቀጥለህበታል። ውሸት? እኛ ያየነውንና የሰማነውን ነው የምንናገረው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ለአንዴና ለመጨረሻ ጊዜ ሰውየው ሞቷል፣ ተሰቅሏል፣ ተቀብሯል። ነገር ግን ተነስቷል። አሁንም ሕያው ሆኖ ይኖራል። ኢየሱስ መሲሁ ነው፣ የእግዚአብሔር ልጅ፣ በነቢያቱ አፍ የተናገረው። አይሆንም፣ እርሱ መሲሁ ነው። እኔም ከምስክሮቹ አንዱ ነኝ።
እንግዲያውስ ዛሬ ከምስክሮቹ አንድ ይቀነሳል። ምን ማድረግ እንዳለባችሁ ታውቃላችሁ። እኛም ማስቆም አትችሉም። የእግዚአብሔርን ሥራ ማስቆም አትችሉም። የሰማይን ሥራ ለመዝጋት ትሞክሩ ይሆናል። እኛን ማስቆም አትችሉም። ያዕቆብ ከ12ቱ ሐዋርያት ሰማዕትነት ለመሆን የመጀመሪያው ሆነ። ጥሩ ሰው ነበር፣ የእምነት ሰው። ኢየሱስ ሲጠራን እኔና እሱ አብረን ነበር። እሱ በጣም እምነት ያለው ሰው ነበር። ወደ ኋላ አይቶ አያውቅም። ከታሰረ በኋላ ዳግመኛ አይቼው አላውቅም። ጥሩ ሰው ነበር፣ የእምነት ሰው። እኔ እንደሚመስለኝ እናንተ ክርስቲያኖች ልክ ወታደር እንደሚሆነው ነው አይደል ፑሎ? ወይ እንደሱ ነው ወይ ግትርነት ነው። ግትርነት የሞት ተግባራው እንደሚበዛ ይሰማኛል። አይመስልህም? እርሱ አሳምኖሃል። ይህ ሽማግሌ ሰውዬ በእነዚህ በእብዶች ላይ እንኳን ይህንን ነገር ማየቴ ደንቆኛል። ጎበዞች ናችሁ እንበል እስቲ። በቃ ብስማማ ይሻለኛል። ነገር ግን ሁሌ አልነበረም። ምን ማለት ነው? አየህ፣ እሱ ራሱ እንኳ ተቀብሎታል። ግን እኮ እናንተ ስራችሁ ተስተጓጉሎ ችግር ውስጥ ገብታችኋል። አዎ፣ በኋላ ምን? ኢየሱስ የገባልንን የተስፋ ቃል ሊፈጽም መጥምቁ እንዲህ ብሎ ነበር፣ ከኔ በኋላ የሚመጣው በንፋስና በመንፈስ ቅዱስ እሳት ያጠምቃችኋል። ታሪኬን እንደገና ለሌሎች ትናገራላችሁ። ኢየሱስ መሞቱን መቀበሩንና መነሳቱን ትናገራላችሁ። ለትንሽ ጊዜ በኢየሩሳሌም እንድንቆይ ነገረን። የመንፈስ ቅዱስንም ስጦታ ትቀበላላችሁ። እሱ እንዳዘዘንም አደረግን። ከተማዋ በሰው ተሞልታለች። ሁል ጊዜ የቂጣ በዓል እንደዚህ ነው የሚሆነው። ብንፈጥን ይሻላል፣ ሌሎቹ እየጠበቁን ነው። ዳላም ያ ከእጥፍ በላይ ነው። ሁለት 2 نون یا 2 دیناری؟ فکر میکنم منظورش 2 دینار است. من از کجا بدونم؟ تو قبلا اینجا بودی؟ تو نبودی؟ እነዚህ ሜዳናውያን የምናገራቸው ነገር እየገባቸው አይደለም። ይህ በየዓመቱ ተመሳሳይ ነገር ነው። ስማ፣ ሰውየው የሚጠይቅህ 2 ዲናር ብቻ ነው። 2 ገባህ? በእርግጥ እየገባህ አይደለም። آهان پس 2 تا میخواد. این دوستی در روز روشن. ኢየሱስ እንዳዘዘንም በኢየሩሳሌም ቆየን። እየጸለየን እና የገባልንን የተስፋ ቃል እየጠበቅን ነበር፣ መንፈሱን ወደኛ እስኪልክልን ድረስ። በመጣም ጊዜ ሕይወታችን እስከ ወዲያኛው ድረስ ተለወጠ። به دروازه های او با هم بیایید. چنین کوس خداوند را سپاس گفتن.
و به سهم‌های او با تسبیح. من فلقة ነው كيف يمكنك طلب أكثر من ማን የምትለው ነገር እየተሰማኝ አይደለም ያ ድምፅ ምንድን ነው حسناً خذ المال ማን የምትለው ነገር አይሰማኝም ያ ድምፅ ምንድን ነው? እኔ እንጃ ግን ከዛ የሚመጣ ይመስለኛል አንድ ሰው እንዲያቆሙ መንገር አለበት። ለራሴ እንኳን መስማት አልቻልኩም። הוא גדול. הוא ראוי לכל שבחינו הכנים. ምን እየተካሄደ ነው? تسبیح خواهم خواند. Παιδιά ειρήνης ημών επ' αυτόν, ομόλογοι αυτού ή μισιάθη. ገና በዚህ ጠዋት ነው ነገር ግን እነዚህ የገሊላ ሰዎች ናቸው። አዎ ግን እኛ ሰርተን የምንኖር ሰዎች ነን እንደነሱ አይደለንም ምን ማለት ነው? ዝም ብለህ ያቸው እስቲ እነርሱ እኮ ጉሽ ወይን ጠጅ ጠጥተዋል متبارک خوانی. ጉሽ ወይን ጠጅ ምን ማለት ነው? ታውቃላችሁ إنه ثمن. አዎ አሁን ገብቷችኋል አይደል ነገር ግን እነዚህ የኔን ቋንቋ እያወሩ ነው የእኔንም ጭምር ስለ እግዚአብሔር ሥራ ማን ስለ ድነት بهار آنکه به سبب تقصیرهای ما مجروح ስለ መሲሁ ማሴሆ የቀርጤስ የሜድም ሰዎች የኢላሜጥም ሰዎች የእኛን ቋንቋ ሲናገሩ ይሰማል። በእኛ ቋንቋ እያወሩ ነው። በእኛም ጭምር እያወሩ ነው። ይህ ነገር ምንድን ነው? አድምጡኝ እባካችሁ፣ አንዴ አድምጡኝ። እኛ እናንተ እንዳሰባችሁት አልጠጣንም ወይንም አልሰከርንም። እሺ ቀጥል ሰካራሙ። ይህ ያያችሁት ነገር በመጥምቁ ዮሐንስ ድሮ ጥንት ተነግሮ ነበር። ባለፈው ጊዜ እግዚአብሔር መንፈሴን በሁሉም ላይ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎችም ራእይን ያያሉ። ይህ ለምን እንደሆነ ትደነቃላችሁን? እኔ እነግራችኋለሁ። በመካከላችሁ የተመላለሰውን ኢየሱስን ታስታውሳላችሁ። ከእግዚአብሔር ዘንድ ተልኮ በሰዎች ዘንድ ተቀባይነቱን አገኘ። እናም እግዚአብሔር በሱ ብዙ ታምራቶችን አደረገ። በእናንተ እጅም እግዚአብሔር አሳልፎ ሰጠው። እናንተ ማሳልፋችሁ ሰጣችሁ፣ በመስቀል ላይ ቸንከራችሁ ገደላችሁት። ከቀናት በፊት በአደባባይ ተሰቀለ። አዎ ራሱ ኢየሱስ ነው። ኢየሱስ እግዚአብሔር ግን ከሙታን አስነሳው። ከሞት ተነስቷል። እናም እርሱ ጌታና መሲሁ ነው። እናም እኛ ምስክሮቹ ነን። እኛ ከኢየሱስ ጋር ነበርን ከመሞቱ በፊት እና በኋላ። መንፈሱን እና መንፈስ ቅዱስን በእኛ ላይ አፍስሷል። የማይቻል ነገር ነው። ይህንን ታምናለህ? ነገር ግን የሚናገሩት ነገር ከእግዚአብሔር ዘንድ እንደሆነ ያስታውቃል። እነዚህን የሚናገሩበት ሌላ መንገድ የለም። እናም አቀላጥፎ ነው የሚናገሩ። ይህ ምልክቱ ነው፣ ምልክቱ ይሆናል። ይህ ነገር እውነት ከሆነ እባክህ ለመዳን ምን ማድረግ አለብን? ምን እናደርግ? ንስሐ ግቡ፣ በኢየሱስ ስም ተጠመቁ። እናም እናንተ የመንፈስ ቅዱስን ስጦታ ትቀበላላችሁ። እናንተም እንዲሁ ትድናላችሁ። በዚያኑ ዕለት ወደ 3000 የሚጠጉ ሰዎች በእኛ ቁጥር ላይ ተጨመሩ። 3000 በአንድ ቀን ውስጥ? ያ ግን የመጀመሪያው ብቻ ነበር። የእኛ ቁጥር እንደ ጎርፍ ነበር የሚጥለቀለቀው። በቁጥር እየጨመርን በሄድን ቁጥር እግዚአብሔር በእኛ ላይ ባፈሰሰው ፍቅርም እያደግን መጣን። ማንኛውም ሰው ያለውን ነገር ሁሉ ይሰጥ ነበር። ይህ ምንድን ነው? ብዙ ሰዎች እንደተቸገሩ አይተን መሬታችንን ሽጠን ይህንን ገንዘብ አመጣን።
ማንም ይህ የግሌ ነው የሚለው ነገር አልነበረው። ሁሉም ሰው ያለውን እየሰጠ ነበር። ተቃዋሚዎቻችን እንኳን የእኛን ደስታ እያዩ ይደነቁ ነበር። እባካችሁ አትጉዱኝ። አይደለም ወንድሜ፣ እኛ አንተን ልንረዳ ነው እዚህ ያለ ነው። ማር ቁስሉን እናክምለት። ለመሆኑ ዛሬ በልተሃልን? ያ በጣም ይሸታል። አመሰግናለሁ። ከዚህ በፊት ማንም እንደዚህ ረድቶኝ አያውቅም። ያ በጣም ይሸታል። ዝም ብለህ መንገድህን ቀጥል። እግዚአብሔር በቁጥራችን ላይ ሰዎችን ይጨምርልን ነበር። እርዶኝ እባካችሁ፣ አንካሳ ነኝ፣ እርዶኝ። እጃችን በሚደረጉ ኃይለኛ ተአምራቶችን ባርኮናል። የቻላችሁትን ስጡኝ እባካችሁ። እኛን ተመልከት። እሺ፣ አመሰግናለሁ። ብርና ወርቅ የለኝም፣ ነገር ግን እኔ ያለኝን እሰጥሃለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ገና ማን እየተካሄደ ነው? እግሬን ስሜት ይሰማኛል። ማን እየተካሄደ ነው? ግን ይህ የማይቻል ነገር ነው። ስሜት ይሰማኛል። እግሮች የእኔ እንደሆኑ ይሰማኛል። እኔ መራመድ እችላለሁ። ተመልከቱ፣ እግዚአብሔርን አመስግኑ። እኔ መራመድ እችላለሁ። ይህ ሽባው ሰውዬ ነው አይደል? ይህ ሊሆን አይችልም። ይህ ሰውዬ ከተወለደ ጀምሮ በሽተኛ ነበር። እግዚአብሔርን አመስግኑ። መራመድ እችላለሁ። ዝም ብላችሁ ተመልከቱት። እስቲ ተመልከቱት። ይህ ግርግር ምንድን ነው? ተአምራት ተፈጸመ። መራመድ እችላለሁ። ተመልከቱ። አይሆንም። ተአምራት። አሁንም እንደገና አይሆንም። ተአምራት። እነዚህ ቅዱስ ሰዎች ይህንን ሽባ ሰው ፈወሱ። አይሆንም። ወገኖቼ ይህንን ሰው እኛ እንዳልፈወስ ነው እርግጠኛ ሁኑ። ያ እውነት ነው። ይህንን ምስኪን ሰው እኛ አልፈወስነውም፣ በእግዚአብሔር ምሕረትና በእምነት እንጂ። ኢየሱስ ክርስቶስ ነው የፈወሰው። ኢየሱስ። አይሆንም። አንድ ነገር ማድረግ አለብን። ምን እንድናደርግባቸው ትፈልጋለህ? እስኪ ነጋ ድረስ አስራህ አቆያቸው። እኔ መራመድ እችላለሁ። ምን እየጠበቅህ ነው? ሂድና አድርገው። ከእኛ ጋር ነው። ግን ለምን? ወዴት እየወሰዳቻቸው ነው? ተመልከት፣ እኔ መራመድ እችላለሁ። ተመልከት፣ እኔ እኮ መራመድ ቻልኩኝ። ተመልከት እንጂ ያው ከዚህ ተንቀሳቀሱ። ምንም የተፈጠረ ነገር የለም ከአንዳንድ ማጭበርበሮች በስተቀር። አይዟችሁ፣ ይህንን ነገር ከመሰረቱ እናጣራዋለን። አሁን መንገዳችሁን ቀጥሉ፣ ተንቀሳቀሱ። አሁን ስብሰባውን ለማድረግ በጣም ዘግይቷል። ጠዋት ብናደርገው ይሻላል። ቢያንስ ይህ ነገር ዝም ሊያሰኛቸው ይችላል። ማንኛውም ሰው ከነዚህ አታላዮች ጋር እንዳይቀላቀል። ያዕቆብ ና፣ ይህንን ነገር ማየት አለብህ። ልክ አሁን ምንድን ነው? ና መመልከት አለብህ። እንግዶች መጥተውብናል። ግን እኮ አሁን ስራ ላይ ነኝ። ስለ ኢየሱስ ሰምተናል። እናም በስሙ የተደረጉ ተአምራቶችን አይተናል። እናም አሁን እዚህ ያለነው ተጨማሪ ነገር እንድትነግሩን ነው። እናም ሁላችን እዚህ ለመቀላቀል ነው ያለነው።
ጴጥሮስን ማግኘት አለብን። የሉም፣ ተወስደዋል። የቤተ መቅደሱ ዘበኞች ወደ ቤተ መቅደሱ እስር ቤት ወስደዋቸዋል። ይኸው መጥተዋል ቀያፋ። በምን ስልጣን ነው ይህንን ያደረጋችሁት? ይህንን ማለት ነው? ይህንን እኮ በምን ስልጣን? በምን? እናንተ ይህንን ተአምራት ለምን አደረጋችሁ ብላችሁ ይዛችሁ መጣችሁ እና ለዚህ ምስኪንና ሽባ ሰው የቀድሞ ሽባ ሰው ይህንን እንድታውቁ ፈልጋለሁ። ይህ ነገር የተደረገው በናዝሬቱ በኢየሱስ ክርስቶስ ስም ነው። እናንተ የሰቀላችሁት፣ እግዚአብሔር ግን ከሙታን አስነሳው። ይህ ሰው ፍጹም ጤነኛ ሆኖ የቆመው አሁን ጤነኛው ሰው ሆኗል። እናም ሙሉ በሙሉ ፍጹም ጤነኛ። በቃ እንድንበዛ እንደሚገባ ከሰማይ በታች የተሰጠ ሌላ ስም የለም። በቃ ብያለሁ። አሁን ምን ማድረግ ነው ያለብን? እንሰራቸው፣ እንቅጣቸው፣ ጣቱን ከበድ እናርገው። እሱን ይዩት እስኪ። በቃ ያ ምንም ተአምራት አልነበረም። ማን እንደሆነ ሰዎች ያውቃሉ። እርሱ ለዓመታት እዛ ነበር። አሁን እርሱ እየሄደ ነው። ምን ብለን ብንጠራው ይሻላል? በቃ ያ ምንም ተአምራት አልነበረም። ታዲያ ምን እንበለው? ያ ይበቃል። እኔ፣ አንተ፣ ሁላችንም ሰውየው መፈወሱን ልንክድ አንችልም። ሰማኸኝ? አሁን ጊዜ እንግደል። ቢያንስ እሺ። እነዚህ የኢየሱስ ተከታዮች ቁጥራቸው እየጨመረ መጥቷል እና በእኛ ላይ ችግርን እንዲፈጥሩ ማነሳሳት የለብንም። እኔ እንደምለው ማስጠንቀቂያ ብንሰጣቸው ይሻላል። ማስጠንቀቂያ ሰጥተን ብቻ እንልቀቃቸው? ሌላ ምን ማድረግ እንችላለን? ተፈታችኋል። ድንቅ ነው። ግን አስጠንቅቀናችኋል። በዚህ በናዝሬቱ በኢየሱስ ስም እንዳታስተምሩ አጥብቀን አስጠንቅቀናችኋል። ተረድተኸኛልን? እያስጠነቀቅኩህ ነው። አትፈታተኑ። እናንተን ለማሰር አንድ ምክንያት ካገኘን እነግርሃለሁ፣ በአይኔ ፊት ሞገስን ታጣለህ። እያሰማኸኝ ነው አሳጥማጁ? በደንብ። ነገር ግን ይህንን መልስልኝ፣ የቱ ነው ትክክለኛው? በእግዚአብሔር ፊት እናንተን መታዘዝ ወይንስ እግዚአብሔርን? አንተው ራስህ ዳኛውን አይደለም። አንተ ያየነውንና የሰማነውን ከመናገር ሌላ ምን ማድረግ እንችላለን? ጊዜያችንን መቆጠብ አለብን። ያንኑ ወሬያቸውን ለመቀጠል ከፈለጉ ሞኞች ናቸው። ውጡ! ሁላችሁም ከዚህ ውጡልኝ! ውጡ! ጌታዬን መማፀን ያዋጣኛልና እንቅልፌን ልሰዋ ሲጠባ ንጋቱ ትንሽ ቢያስጎነጨኝ የምሕረቱን ጽዋ
ፊቱን መለስ አርጎ እምባዬን ባይኑ ሲያይ ፈውስ ይሆንልኛል እሩሩ ነው ፍጹም ነፍሴን ከአንድ ሁለቴ አድኖ ሰጥቶኛል ፍጥረት አሸልቦት እንቅልፌን ተጭኖ እኔ ግን አይኖቼ ገና ተከደኑ የምሕረቱን ደጃፍ እሻለሁ አሁን የኃጢአቴን መጠን ቆጥሮ ቢመዝነው ምሕረት አይገባኝም በውድቅት ሌሊት የከበረ ስሙን መጥራት መብት የለኝም ነገር ግን ጌታዬ እንደ ሰው አይደለም ዘላለም የሚጥል አልተኛም ሌሊቱን ደጁን አንኳኳለሁ እግሬ እስከሚዝል ፍጥረት አሸልቦት እንቅልፌም ተጭኖ እኔ ግን አይኖቼ ገና አልተከደኑም የምሕረቱን ደጃፍ እሻለሁ አሁን አሁን ተስፋታው መስዬ ማን ይቀበለኛል ወዴት እሄዳለሁ ግድ ያለው ለነፍሴ ኢየሱስ ነውና ስሙን እጠራለሁ ዶሮ ሲጮህ ያኔ እጁ ይዳስሰኛል ፍቅር ግድ ይለዋል መድኃኒት የሆነኝ እድሜን ቀጣዩ መቼ ያስችለዋል ፍጥረት አሸልቦት No! 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 ኢየሱስ የእግዚአብሔር በግ በእርሱ ከእግዚአብሔር ዘንድ ምሕረት እንቀበላለን እንድዝምበት ዘግ የሚገባን ለሰዎች የተሰጠ ስም ከናዝሬቱ ከኢየሱስ በቀር ሌላ የለም ኢየሱስ እርሱ የእግዚአብሔር ልጅ ነው